የሰው ልጅ የነገውን አሁን በዚች በቅጽበት የሚፈጠረውን ሳናውቅ የብዙ ዓመታት እናቅዳለን። አላህ ግን ለእኛ ያዘጋጀዋል። ፍጹም ያላሰብኩት ክስተት ገጠመኝ። ቢሮ ውስጥ ጓዜን ጠቅልዬ ወጣሁ። ምንድነው የተፈጠረው? ሰላም ብያለሁ ሁላችሁንም በያላችሁበት። ምንድነው የገጠመኝ ቢሮ ውስጥ? ቀኑ ስራ ሄጄ ከስራ የተመለስኩበት ቀን ነበረ እና ስራ ከብዶኝ ነበረ የተመለስኩት። መስራት እየፈለኩ ግን ስራው በጣም ከባድ ስለሆነ ሰዎቹን ወደ ቢሮ እንዲመልሱኝ ነግሬያቸው በጣም ለምነውኝ አልችልም ስራው ከባድ ነው ብያቸው ወደ ቢሮ ተመለስኩ ማለት ነው። እነሱ በጣም እየፈለጉኝ እና ቢሮዎች ደግሞ ሰዎቹ እየፈለጉሽ እንዴት ስራውን ትተሽ ትመጫለሽ በሚል በጣም ተናደው ነበር ማለት ነው። እንዲሁም ሴትየዋ ያልሰጠችኝ የሆነ የ13 ቀን ምናምን ደሞዜን አልሰጠችኝም ማለት ነው። ከዛም በፊት ያለውን ለብቻው ቆርጣ ሰጥታኝ ነበር ማለት ነው። ወሩ ከወር እኩል እንዲሆንልኝ ብላ የ20 ቀን ለብቻ የ13 ቀን ደግሞ ለብቻ የዛን የ13 ቀኑን አልሰጠችኝም። 560 ምናምን እንደዛ ድርሃም ስጪኝ ቢሮዎች አይሰጡኝም አንቺ ስጪኝ ስላት ልትሰጠኝ አልፈለገችም። ምናልባት ደውለውም እንደምወጣም ስለሚያውቁ ስለነገረቻቸው በቃ ደሞዟን እንዳትሰጧት ብለው ነው መሰለኝ። እና ከዛ ወደ ቢሮ ሄድኩኝ። የሄድኩትም በታክሲ ነበረ። ታክሲ ነው የላኩልኝ ቢሮዎቹ በቃ ያው እነሱ ደግሞ ያው እንኳን ዘንቦብሽ ድሮም ጤዛ ነሽ ብሏል። እንኳን በታክሲ ሄጄ ደሞዜን ሊሰጡኝ ሰበብ አግኝተዋል። እንደውም ደሞዝሽ የታክሲ ክፍያ ነው አልሰራም ብለሽ የወጣሽው ራስሽ ነሽ ብለው አረፉት። ከዛ በቃ እኔም ያው ምንም ማድረግ አልችልም ዝም ነው ያልኩት። እንደ ወትሮው ኤጀንሲ ውስጥ ኢትዮጵያውያን ጋር ነው አንድ ላይ የምንቀመጠው። ማታ ደግሞ ወደ ቤት ስንሄድ እኔ ብቻ ኢትዮጵያ እኔ ብቻ ነኝ ከሌላ ዜጋ ጋር ነኝ። ፊሊፒን ኢንዶኔሲያ አፍሪካ አኮሞዴሽን ማለት ነው። ከዛ ልክ ሰዓቱ ይደርስና ማታ 8 ሰዓት ምናምን ሰዓቱ ደርሶ ወደ ቤት በምንሄድበት ሰዓቱ ይደርስና ኢትዮጵያውያን ሁሌም ቀድመው ሁሉም ይወጣሉ መጨረሻ የምንቀረው እኛ ነን። ከእኔ ጋር ያሉት ሰራተኞች ደግሞ የነዚህ የአፍሪካ ፊሊፒን እና ኢንዶኔሲያዎቹ ሌላ ክፍል ውስጥ ናቸው። አንዳንዴ እነሱም ጋር ሄጄ እነሱ ጋርም የተወሰነ ቁጭ ብዬ ከእነሱ ጋር ተጫውቼ ምናምን ከዛ ደግሞ ወደ ኢትዮጵያውያን እመጣለሁ። ብዙ ጊዜ ግን የማሳልፈው ኢትዮጵያውያኖቹ ጋር ነው። ክፍሉ ይለያያል የምንቀመጥበት እንጂ ቢሮ አንድ ነው ግን ክፍላችን ይለያያል። እና ከዛ በቃ ሰዓቱ ይደርስና ኢትዮጵያውያን ሄዱ ማለት ነው። እነሱ ከሄዱ በኋላ በቃ እኔም ስልክ ይዤ የሆነ ጥግ ላይ ከካሜራ ድብቅ ቦታ ላይ የሆነች ክፍል አለች ስልክ የምናይበት እዛ ትንሽ ቆየሁና ከዛ አሁን ስወጣ እንዴት ነው ዛሬ ወደ ቤት አንሄድም እንደዚህ ነው የምናድረው ብዬ ስወጣ ከክፍል ውስጥ ምንም ቢሮ ውስጥ የለም። ወዲያ ወዲህ ዞር ዞር ብዬ ባይ ምንም ነገር የለም ቢሮ ውስጥ። እነዛ ሁሌ ወደኋላ ቀርተው የሚወጡ ሰዎች ሰራተኞቹንም ወስደው ቀድመው ወጥተዋል ማለት ነው። እነዚህ ሴቶቹ የፊሊፒን ኢንዶኔሲያ እና አፍሪካ ኤጀንቶቹ ማለት ነው ሴቶቹ። በጣም ደነገጥኩ። ምንድነው የተፈጠረው ዛሬ ምን አስበዋል ምን አቅደዋል? ምን ስለሆነ ነው ቢሮ ውስጥ ትተውኝ የሚሄዱት? በርግጥ የኔ ደላላ
ለጊዜው ስራ ብታቆምም አለች፣ ቁጥሯ አለኝ። ያው እናወራለን ግን ያው እነሱ እርግጠኛ ነኝ ያሰቡት እኛ እዚህ ጥለን አካሄደን እሷ ጋር ደውላ ይኸው እዚህ ጥለውኝ ሄደዋል ካለቻት ምናልባት እሷ ትውሰዳት፣ እሷ ጋር ትሆን። ስራ ማስገብተናት ስለተመለሰች ከጣትም ነው መሰለኝ ተናደውብኛል። ወይ ደግሞ ከፈለገችም ትጥፋ አላቅም። ብቻ ምን እንዳቀዱ ያው መወሰን አልችልም። ሀሳባቸው ምን እንደሆነ ማወቅ አልችልም። ግን የገመትኩት ነው የምናገረው። እና ከዛ በቃ ትንሽ ቆየው፣ ወደ ውጭ ወጣ አልኩ። ምንም ነገር የለም። እስቲ ምናልባት ተመልሰው ይመጡ። ቀኑ ደግሞ አርብ ቀን ነው። ቅዳሜ ላይ ደግሞ ወደ ቢሮ የሚመጣ ሰው የለም። ዝም ብዬ እንኳን እዛ ቢሮ ውስጥ አድሬ ብቻዬንም ያው ባዶ ኦና ቤት ውስጥ እንደዛም እንዳላደር ቀኑ አርብ ነው። ቅዳሜ ደግሞ ማንም ወደዛ ዝር አይልም። ቅዳሜ እረፍት ቀን ነው። ማንም አይመጣም ወደ ቢሮ። ብቻ ካሸሩ አለ። ካሸሩን ደግሞ ላወራውም አልፈልግም። አየት ሳረገው እሱም እዛ ከወረቀት ጋር ቢዚ ሆኖ በመስኮት አየሁት። እሱም በቃ ያው ምንም አልመሰለውም። ያው የሚያውቀው ነገር የለም። ያው ወጣ ገባ ብዬ ሳይ ምናምን ሰዎቹን ሳይ ምናምን በቃ ያው የሚወስዱኝ ሰዎች ያው እየተጠባበቅኩ እንዳለሁና ያው ኖርማል ወደ ቤት እንደሚሄድ ነው የመሰለው። እሱ የሚያውቀው ታሪክ የለም። እና በቃ ከዛ የተወሰነ ደቂቃ ቆየሁ። ደላላዬንም አላወራኋትም፣ ምንም አላልኳትም። ቮይስ ማድረግ ነበረብኝ በዛን ሰዓት። ቢያንስ በቃ ቢሮ ውስጥ ጥለውኝ ወጥተዋል ብዬ ዝም ብዬ ቮይስ እንኳን አላረኩላትም። በቃ ዝም ብዬ ወጣሁ ከቢሮ። ጓዜን ጠቅልዬ ወጣሁና በቃ ወዲያውኑ እዛው ቅርብ እዛው አጠገብ ታክሲ አገኘሁ። ወደምሄድበት ሄድኩ ማለት ነው። ፓስፖርቴን ጥዬ ወጣሁ ማለት ነው ከቢሮ ውስጥ። እና በጣም በጊዜው በጣም ተደናግጬ ነበር። ምክንያቱም ፍጹም ያላሰብኩት ክስተት ነው የተፈጠረው። በፍጹም እንደዚህ ይሆናል፣ በፍጹም እንደዚህ ሆኖ በእንደዚህ አይነት ሁኔታ ከቢሮ ውስጥ እወጣለሁ ብዬ አላሰብኩም። በእርግጥ ያው ስራው ባይሳካልኝም ያው ቤት ሄዶ ማየት ነው። መቼስ አንድ ቀን የተሻለ ቤትን አላህ ይሰጠኝና ተረጋግቼ የምሰራበትን አገኛለሁ እንጂ ሀሳቤ እንደዚህ አይነት ነገር ተፈጥሮ ከቢሮ ውስጥ ጓዜን ጠቅልዬ ፓስፖርቴን ጥዬ እወጣለሁ ብዬ ፍጹም አላሰብኩም። አላህ የፈቀደው ነውና ሆነ እንጂ። እና ለማለት የፈለኩት ምንድነው ባጭሩ የሰው ልጅ ነን መቼስ ማሰብ ማቀድ አንተውም እንጂ ምንም እቅድ ባናወጣ ምንም ባናስብ ምንም ማሰብ የሰው ልጅ ማሰብ አይተውም። ግን እቅድ ባናወጣ ለማንኛውም ነገር እቅድ ባናወጣ ይሻላል እውነት። ምክንያቱም እኛ የምናስበው እኛ የምናቅደው እቅድ ምንም ዋጋ የለውም። አላህ የፈለገው ነው የሚሆነው ማለት ነው። እና እንደዛ ነው እላችኋለሁ። በተረፈ ይህን ቪዲዮ የምታዳምጡ አበረታቱን፣ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ቤተሰብ እንሁን ልላችሁ እፈልጋለሁ። ሰላም አለይኩም።